زيدو سفر بجلبة دوتي هون سفر بربر أبي أنت እማ ሁሌ ለመናገር የምትፈልጊውን ነገር መች ነው ግን የምትነግሪኝ? አንድ ቀን ታውቀዋለህ። ሁሉ ጊዜ ማወቅ አይቀርም እኮ። እሺ መች? ይኸውልህ ስለዚህ ጉዳይ አጎት በደንብ ያውቀዋል። እሱ ሁሉን ነገር ይነግርሃል። እኔ አጎቴንም ስጠይቀው ፍቃደኛ አልሆነም ለመናገር። እኔም አልችልም። ቆይ እሺ ማለት ይሄ እንዲሆን ለምን ትፈልጊያለሽ? ትሰማኛለህ? ወደፊት ብዙ የሚያጋጥም ነገር አለ። እሱን በጊዜ ሂደት ታየዋለህ። ግንማ እኔ ነገሩ ዝብርቅርቅ እያለብኝ ነው። ነገርኩህ፣ የጊዜ ጉዳይ ነው። እሺ እኔ አንቺ የምትይኝን ሁሉ ሰማለሁ። እሰይ በቃ እኔ መሄድ ነው የምፈልገው። እማ አንቺ ከእናቶች ሁሉ የተለየሽ እናት ነሽ ለኔ። ደግሞ እዚህ የምትሰሪውን ስራ ሁሉንም ነገር ትተሽ ከዚህ የተሻለ ነገር እንድታገኝ ትልቁ ምኞቴ ነው። እናቴ በጣም ነው የምወድሽ። እሺ እኔም እወዳለሁ ልጄ። አንቺ ጨረቃ ታሪኬን ታውቂዋለሽ። ሁሌ ሲጨንቀኝ እየመጣው የምነግርሽ ላንቺ ነው። ዛሬ ደግሞ የምነግርሽ እናቴ በጣም ናፍቃኛለች። በመቀጠል ደግሞ እጅግ በጣም የምወዳቸውን የሚሳሳላቸው ቤተሰቦች ናፍቀውኝ። ለጨረቃ የነገርካት ታሪክ በጣም ነው የሚያሳዝነው። እዚህ ሰፈር አልፎ አልፎ ባይን ነው የምንተዋወቀው። አይገርም? ለመጀመሪያ ጊዜ ታሪኬን ያወቅሽው አንቺ ብቻ ነሽ። እውነት? በጣም ነው የሚገርመው። መች ሌላውን ታሪክ ገና አወቅሽና? ታዲያ ለምን አትነግረኝም? ወደፊት ማወቅሽ አይቀርም ካልክ እሺ። ግን በጣም በስተሃል። አንድ ያወቅኩትን ሚስጥር ለመግለጽ ነው የበዛሁት። እንደዛ ከሆነ ጥሩ። መልካም ምሽት። ሰላም ደር
አሁን እናቴን ካጣኋት ወራቶች ተቆጥረዋል። እኔ ደግሞ ሚስጥሩን ፍለጋ ጀምሬያለሁ። እውነትን ብቻ ለማስረዳት ጊዜና ቀኑ ሲደርስ ሁሉም ሰው ይሄንን ሚስጥር ያውቀዋል። ለእናቴ የገባሁትም ቃል ይፈጸማል። እንካልጂ ይሄ አንተ እውነትን የያዘ ትልቅ ሚስጥር ነው። ይህን ሚስጥር ለሁሉም ህዝብ እንደምታሳውቅ ቃል ገባለሁ። ሁሌም ለእውነት ቆም፣ ለእውነት እንደቆምክ ኑር እንጂ እንደምታደርገው ቃል ገባልኝ ልጄ። አይዞሽ እናቴ። ስሜ ደጋረገ ይባላል። እናቴ በህይወቷ ውስጥ የከፋ ነገር ቢያጋጥማትም ስሜን ግን ደጋረገ ብላ ወጣልኛለች። ሰፈር ውስጥ ደግሞ ማነከሴን ምናምን አይተው ሸንኬ ይሉኛል። ብቻ ከዚህ በላይ ታሪኬን እጅግ በጣም አስበዋለሁ። እኔ ግን የምር ስሜን በጣም ነው የምወደው፣ ደጋረገ። አረቢባ ምን እሺ ነው ብራዘርሽ እኮ ጠፋ። አንተ ደግሞ ፍቅር አይደለም ከጓደኞቹም እኮ ከቤተሰብም እኮ ያራርቃል። አረ ደግሞ ተናፍቃል በደልት እስቲ ልልላችኋለሁ ነገርዋለሁ። ደግሞ ይኸውልሽ ሰፈር ውስጥ ትምህርት ቤት ምናምን ያሳልፍነውን ነገር አትርሳ በይዋ ቢባይ እስቲ ልነግሯለሁ። እስቲ ደግሞ ፍቅር ምናምን ያጣፍጥል ምናምን ብለህ ጨማምርበት እስቲ። ለማንኛውም አንቺ ኩለናላ እስቲ በቃ መች አይዲ ሰፈር በቃ ስለ ሁለቱ ፍቅር ሁሉም ታወቀ ማለት ነው። ይገርማል። አንተ ሰው ለምን ከህይወት ያትወጣልኝ? እስኪ ተረጋጋ። ምንድነው እንደዚህ የሚያደርግህ? ይህንን ማድረግበት ጊዜ የለኝም። ጊዜ አለን። በእውነቴን የምልህ በጣም ብዙ ጊዜ። አዎ ጊዜ የለኝም። ጊዜ አለን። ይሄ ከሆነ ውሳኔ ግን በእውነቴን የምልህ በህይወት ማስከፈል ብዙ ጉዳይ አለኝ። ይሄን የማድረግ እድሉን ምሰጥ ይመስልሃል? እሱን ተወው። ይኸውልህ እሱን ተወው። በህይወቴ ውስጥ የሚፈርደው ፈጣሪ እንጂ አንተ አይደለም። እሺ እንግዲያውስ አሳያለሁ ነው። እንግዲያው እንታያለን። እንታያለን። አባዬ ልክፍት እንዳለበት ውሻ ተነስተ ሰፈሩን ታስሳለህ አይደል? ዛሬ ለምትይ ስጦታ ልሰጣት አስቤያለሁ። ተዛዥ ለምን አይደለም አባዬ? እሷ እኮ ኧረ ተው የወደደና ያበደ አንድ ነው አሉ። እሺ እሷ ምን አንተ እንደምታውቃት እኮ አይደለችም። በጣም እኮ ጥሩ ልጅ። አዎ ሰፈርተኛውም አልኩ ከተማው አልኩ የሚያወራው ስለሷ ነው። እሺ እኔ ግድ የለም አሁን በጊዜ ደርሰህ ተመለስልኝ። ኧረ ፍሩዬ አባቴ ዛሬ ትንሽ ነው። ይኸውልህ ነገርኩህ እንዳታመሻል። እሺ ሞክራለሁ። የወንድምህ መድኃኒት አልቋል እና ሰሞኑን ሆስፒታል እንወስደዋለን እኮ ግን ቶሎ መመለስ እንዳትረሳ። ደህና ዋል አባዬ። እኔ ለኛ አባት አንተ ልጅ ነህ። ስለዚህ አባት ያለው ይሰማል። እሺ ደህና ዋል። ውይ ይሄን ያህል ባትቸገሪ እኮ ይሻል ነበር። ለማንኛውም ስለሰጠሽኝ አመሰግናለሁ። ምንም አይደል። ካለኝ ላይ እኮ ነው የሰጠሁት።
ለማንኛውም ስለሰጠሽኝ አመሰግናለሁ። መጽሐፍ ማንበብ ትወዳለህ? አንዳንድ ጊዜ ሲደብረኝ መጽሐፍ አነባለሁ። ላንብበው? ይህ እንኳን ሊታተም የተዘጋጀ ረቂቅ መጽሐፍ ነው። ምናልባት ውስጥ ያለውን ነገር ከተረዳሁት በኋላ ሰጥሻለሁ። ካልክሽ ስለ መልካምነትሽ ግን በጣም ነው የማመሰግነው። ምንም አይደል። እስቲ እንደው አሁን ይሄንን ምን አለ ጥፍጥፍ አድርገው ቦታ ቢያስይዙት። አፈሪ ብላ ተጋድሟል ሬሳ። ቤት የኔ ልጆች ማብል ብቻ ኧረ እንዳትበላኝ እዛው ትልቁ አበባ ደግሞ የት ሄደ? ደግሞ እሱ ብሎ ትልቅ አበባ እሱ እንሽላሊት ነው እንጂ ደግሞ ሰው ነው እንዴ? እንሽላሊት ነው። ስማ እኔ የምለው እንደው ወንድ ልጅ በጠዋት ብድግ ብሎ ለስራ ሲሰነዳዳ ነው። አንተ እዚህ ተጋድመህ የፈረንጅ ላም መስልሃል። ኧረ እኔ ላም አልመስልም አባ። እና ጥጃ ትመስላለህ። ጥጃም ላምም አይደለሁም። እንዴት አንድ ሰው በሁለት አይነት መንገድ ይጠራል? ተይ ፍሩ ብረቱ ተው። የት እንደሄደ ንገረኝ። ሻው አልነግርም። ተው ንገረኝ አባ ተው። እዛች ብድጋ ይበላል። እብዱ አቃ ስጦታ ይዤላት ልሄድ ነው። ስጦታ ይዤላት ልሄድ ነው። ጠዋት 10 ሰዓት ተነስቶ እዚህ ይበጃጃል። ጠጉሩን እንዲሄዳል አለ። እዚህ ቤት እንዳትመጣ አባ፣ እየነገርኩ ነው። እዚች ቤት እንዳትመጣ። እኔ የምለው አባ፣ ቆይ እሱ ምኗን ወዷት ነው? ኧረ ጉድ ነው! ኧረ ጉድ ነው! ምን ልበልህ? አሁን ሌላ እንትን ልንገርህ? ወቸው ጉድ! ተተፈጠርክ ገና ዛሬ ከባድ ጥያቄ ጠየቅክ። እውነቴን ነው የምልህ። እንዴት ብዬ ልንገርህ? እውነቴን ነው። በነገርኩህ ደስ ባለኝ፣ ግን ለአንተ አይነገርም። ምን ብዬ እነግርሃለሁ? እናቴ ቆይ እሱ ሲመጣ ይህን ጥያቄ ድንገት መብረቃዊ እናደርግበታለን። እንዲህ ተግ ብሎ መልስ የሚል ማትሪክ ከዛ ምኗን ወዶ እንደሆነ ጠይቀዋል። እሱም ይመልስልናል። አሲዳ እቺ እብድ እንዲህ በዋዛ ተለቀው መስሎሃል? እብድ ብቻ? ቆይ ስንት አይነት እብድ አለ አባ? ስንት አይነት እብድ አለ? ስንት አይነት? እንግዲህ እብድ የሚመስለው አንደኛ እሷን፣ ሁለተኛም እሷን፣ ሶስት እንኳን ሶስትም እሷን ነው የሚመስለው። ሶስትም? አራት እንግዲህ ይኸውልህ ምን መሰለህ፣ አራተኛው እሷን ነው የሚመስለው። አምስት ያንተን ወንድም የእንሽላሊቱን ነው የሚመስለው። ሂድ እናንተ ናጣልኝ መስቀል አንጣልኝ ይለጣ ወናፍ ያማል እንዴ? አንቺ ነው እንደሚያምሽ። አንተ ነህ እንጂ የሚያምህ። ገፈተርከኝ። አንቺ እሺ ገፈተርሽኝ ሴት። እሺ አሁን ይቅርታ በለኝ። ለምን እንደምልሽ ስለገፈተርከኝ ነው። ያምሽ አንቺ ስርዓት አይኖርሽም። አንቺ እሺ ማለት አለብሽ። እንዴት ነው የምልሽ? ምን ሴት ናት ብለህ ነው እንዴ? ይሄ ስራ አንተ ይቅርታ በለኝ ማለት ነው ቢላ አባቴ ምንድን ነው የምትለው አንተ? ኧረ አይደለም እና እናስከኝ ገፈተረኝ እኮ። እሺ አባቴ ችግር የለም። አንቺ ችግር የለውም። እሺ ማለት ነው። ኧረ አንቺ እብድሽ ልጅ ምን ሆነሽ ነው? የት ሄደ? ወያ አባቴ ኩንታል ወያ አባ እንዴ! ይሄ መድኃኒት የህልውና መሰረት መሆኑን አታውቅም እንዴ? የትም ቦታ ታዝረከርካለህ። ሂድ ግባና አንሳ። እዛ እኔ መኝታ ጋር አድርጌልሃለሁ። እሺ አባ። የሉም በልና ደግሞ እግርህን እንዳስከሬን ዘርግተህ ሆ ብለህ ተኛ። እሺ አባ። እንዴ ቆይ ግን አንተ ጠላይ ልትሄድ ነው እንዴ? የለም ይኸውልህ ኋላ ኪሴ እንደ ዋሌት ቁጭ አድርገና እንሄዳለን። እሺ ይቻላል። ግን በኋላ ደግሞ ተቀዶ የሰው መሳቂያ እንዳትሆንብኝ። እኔ? አዎ
ግቢልኝ አራዳ ልጅ። አዎ አንበሳ እኮ ነሽ። አሲዳም እኔ ፍሩ ነኝ የሚሳቅብኝ ወንድ አታውቂ ፋጤ ወራቅ ያለ ሰውዬው። ስማ ወንድምህ ደውዬለታለሁ፣ አሁን ይመጣል። እሺ እኔም አልቆይም እመለሳለሁ። ወና እሺ ስትመጣ የሆነ ነገር ይዘልኝ ና። ምን ላምጣልህ? በቃ የሆነ ነገር ይዘልኝ። ያው የሚበላ ነው ሌላ መቼም ወይኔ በእናትሽ አባዬ የሰጠኝ ስጦታ ነበር። እዛ ስንላፋ ጣልኩት ምስል። ተይው በቃ። ውይ በቃ አየራት ያዛንተ ደግሞ ስማ እማዬ ያለባት እንዳሳደገችን ታውቃለህ? በጣም ነው የናፈቀች። ግን በቅርቡ እመጣለሁ ብላኛለች። ምን እኔ ስላለው አይደል ጥላሽ ሄደችው? እሷ አለ ብላ እና እንዴት ነው ራሱ የምታስበው እንዴ? ቆይ ስለዛ ሰውዬ ነገር ያለው እንዴ? የቱ? ይሄ ስለ አንካሳው። የቱ ነው አንካሳው? አላወቅሁት። ከኛ ሰፈር በላይ ያለው ነው። አልነገርኩም? አልነገርሽኝ? ውይ አንተ ደግሞ ተው በቃ። በጣም ደብሮኛል። ሲደብረኝ ደግሞ ምን እንደማደርግ እንዳትጨይ ነግሬሻለሁ። በእናትሽ በእናትሽ ዛሬ ደግሞ እንደጠዩ ለየት ያለ ሆነብኝ። እኔ እንጃ ጣፍጠኝ አላውቅም። ታዲያ ጠጣ። ኧረ እባክህ ስለ መድኃኒዓለም ይሄን ነገር በዚህ በኩል ዱብ እንዳይል ቁም ነገር ዳውራ። እሺ ምንድን ነው? የኢራቅ ህፃናቶች ለጨዋታ ብለው ቆሻሻ መጣያ ቦታ ሄደው እሺ ምግብ ይለቅማሉ። ኧረ እባክህ አሉ። በስመ አብ ወልደ መንፈስ። ምን አይነቶቹ ናቸው እባክህ? ምን የማይረቡ ናቸው። እንደኛዎቹ እዚህ በወርቅ ሳህን ገንፎ ተፈትፍቶ በአንድ በኩል ቂንጨው በአንድ በኩል እንደሱ አይበሉም እንዴ? ምን ሆነው ነው እንደዛ የሚበሉት? ዋቃይ ቀደደው እንዳለ ቀዶ አንዴ ራቅ አንድ አውሮፓ እያለ እንዳለ እያወራለ ዝም ብሎ ዝም ብለህ ትሰማዋለህ እንዴ? አፉ ሲሰነጠቅ ቀዳዳ የራሷ አሮባት የሰው ታማስላለች አሉ ነው። አንተ እንዳለ እድሜ ልክህን ወታደር ቤት አንዴ ታንክ፣ አንዴ ላውንቸር፣ አንዴ ሞርተር እያልክ እዛው እድሜ ልክህን የጨረስከው ይሄ እንደዚህ ሲያወራ ዝም ትለዋለህ እንዴ? ስማ ይኸውልህ እዚህ የብርሌ አንገት አንቀህ አፍህ እስኪጣመም ድረስ እንዲህ የምታንደቀድቀው ወታደር በከፈለው መስዋዕትነት ነው። አስታወስኩ። ልክ ከቤቴ ወደ ጠጅ ቤት ስመጣ አሞራ ቀዘነች። ምን ባለጌ ነች እባክህ! ዳይፐር አላደረገችም? እኔ ምን አውቃለሁ? ቢኖራትማ ቀዝንብኝም ነበር። ባታደርግ አይ ቱልቱላ አይ ትርትር አት አሞራ ስትይ ሸናብ ሲሳይ ነው ትላለህ። አሞራ ቀዘነብኝም እርግብ ቀዘነብኝም ያው ዞሮ ሁለቱም ሰማይ ላይ ነው። ኧረ በሰማይ ላይ አሞራና እርግብ ከመቼ ጀምሮ? ቆይ ከመቼ ጀምሮ ነው አሞራ ሲቀዝን ሲሳይ ነው የተባለው? እባክህ ሊበሏት ያሰቧትን አሞራ ያንዣብቧታል። ለዚህ ነዋ እንግዲህ አሁን ልትበላት ነዋ እንደዚህ አሞራና እርግብ ላይ የቀዘነው ላይ ያው የምትሽከረከረው። የአገር የሰው ተረት ምን መሰለኝ በቃ ጠጡ። ምንድን ነው ያሳዝናል። አይ ጠጅ ቤት አይ ጊዜ ጠጅ ቤት በቃ እንደዚህ ሆኖ የማን ፍሬ ፈርስኪ ማውሪያ ቦታ ሆነ።
አቤት ጋሽ አሁን ገና ተናገር እውነት አሁን ተናገር እኔ እንዳለ ምንም የላቸውም ጠጅ ድሮ ቀረ ወሬ ድሮ ቀረ ያው ያልቀረኸው አንተ ብቻ ነህ ትምህርቱን እንዲህ ብትጠጣው የት በደረስክ እውነት አይደለም ትምህርቱን እንዲህ ብታረገው የት በደረስክ ያምራሉ እኮ ማንተ ታራለው ሄደ ነበር አሉ ግን ትምህርት ቤቱ ራሱ ሸሻው ይሄ መጽሐፍ ረቂቅ ነው እንዴት ማለቴ በምን አወቅሽ አሁን አይደል እንዲያገኝሽ ኖ ይሄን መጽሐፍ የሆነ ሰው እጅ ላይ አይቼዋለሁ እናማ እንዴት እዛ ቦታ ላገኘው እችላለሁ ተመሳስሎብሽ ይሆናል እባክሽ ይልቁንስ ስለና ስላንቺ እኛ ሰፈር የሚያክሰዋል እንዴ እኔ አሁን ሰው ቆጣሪ ነኝ በምን ላቅ እችላለሁ ኧረ እኔ ካወቅሽ ብዬ ነው እንጂ እስቲያቺ ዘፈዝፈኝ ውይ ሶድሽ በእናት እኔ እኮ አንቺ ስዘፍኙ ደስ ስለሚለኝ እሺ እኮ ዛሬ ቅርብ በእናት ስሞትልሽ በእናት አንተ ከምትሞት ስዘፍንላለሁ ተቀበለኝ እንቅልፌን ደርበ ተኛልኝ እባክህ እንቅልፌን ደርበ ተኛልኝ እባክህ ናናና ወይኔ ልጅ ትንሹ ምን ሆነ ተነስ ወይኔ ልጅ እኔ ሚስጥርን ለማረጋገጥ የምፈልግ አንድ ደካማ ነኝ። የእናቴን ፍላጎት ከግብ ለማድረስ የምዳክር ታሪኳን የዓለም ሰው እንዲያውቅ የምዳክር አንድ ምስኪን ነኝ። የአስም በሽታ ከፍተኛ ጥንቃቄና ንጽህና የሚፈልግ ነገር ነው። ያው የህርት ኬዝም ትንሽ ስለሚያሳይ ልቡ ላይ ጥንቃቄ ብታደርጉለት ጥሩ ነው። ያልኳችሁን በትክክል አድርጉለት። እሺ ሰላም ነው ሸንቄ? አይ እንዴት ነህ? እንዴት ነው? ይህ መጽሐፍ የት አገኘሽው? አይ በአጋጣሚ አዘውትሬ የምቀመጥበት መናፈሻ ነው ያገኘሁት። ለአንድ ጓደኛዬ ሰጥቼው ነበር። ምናልባት እሱ ጥሎት ሊሆን ይችላል። ችግር የለም። አንብበሽ ካልጨረስከው ግን ስጨርሰው ትሰጠኛለህ አይደል? እሰጥሻለሁ። እሺ፣ አመሰግናለሁ። ቻው። መልካም። እሺ። ጨምር ቤቢ። ኧረ ጨምርልኝ በእናትህ። ቆይ አንተ ግን ማታ ማን እንደመታ አታውቅም? ኧረ እኔ አላውቅም። ብቻ አንድ ሰው መጥቶ ከኋላ ድብልቅ ሲያደርግብኝ ብቻ ነው የማስታውሰው። ዱላው መሰለህ። አሁን ቆይ ካንተ ምን ይወሰዳል?
ያቺ መድኃኒቷን ነው። ይህን ይወስደው መኖሬን የማይፈልግ ሰው ነው። ለማንኛውም አንተ ራስን ጠብቅ። አረ ወንድሜ አንተም ራስን ጠብቅ። መቼስ ለኔ ያልተመለሱ ለአንተ አይመለሱልህ። እኔማ ለወቀው ብቻ እውነት እኔም ላገኘው እንጂ አልለቁም ይላል ይፍሩ ብረቱ። አንተ ግን በዛ ሰዓት ዞር እያልክ እንኳን አታይም። በዛ ሰዓት ልብ የሚያስበው እናንተን ፍለጋ እንጂ መቼ ነን አስብና ነው። ለነገሩ ልክ ነህ። ጨምርልኛ ምንድን ነው እንዴ? በል እንዲህ ታጥበህ ከእሷ ጋር አብራችሁ በዱ። እሺ። አረ ለእሷ እንደውም አልነገርኳትም። እኔ የምለው ግን አንተ እንደምትወዳት ያለ እሷም ትወዳለች እንዴ? እኔ እንጃ። የኔ ነገር የገባት አይመስለኝም። ደግሞ በዚህ በኩል አንድ ሰፈር ነን፣ እሱም ደስ ይለኛል። አላማ እሷን እኔ ማድረግ በጣም እኮ ነው የምወዳት። የሰፈር ፍቅር እኮ በጣም ደስ ይላል ይላሉ ሰዎች አይደለ? በጣም ደስ ይላል። እናት ናሽ ጨምርልኝ። እንዴ አሎ በቃ እንጂ ምረጥ፣ ሞት ወይስ የእድሜ ልክ ስቃይ? እኔም እንዳንተ ብረቱን ያዝኩት። እደፋለሁ። ሞክረኛ። እደፋለሁ። ሞክረኝ። በግንባርህ ነው የምለቅልህ። እደፋለሁ። ብሏ አባዬ ትንሽ ብላ አንተ። እናንተ ብሉልኝ፣ እናንተ ብሉና ቶሎ እድግ ብሉልኝ። የዛን ጊዜ እኔ በላው ማለት ነው። ያዝ ኧረ ትንሽ ብላ አባዬ፣ በእናትህ ኧረ በእናትህ ትንሽ ና እንደሱ ባልሆንልህም ሄሎ ማዬ። ሄሎ ልጄ። ወይ እንዴት ነሽ? እማዬ ጠፋሽብኝ እኮ። በሰላም ነው? እዚህ የምሰራበት ሰዎች መቼ ይለቃሉ ብለሽ ነው እንዴ? አሁንም አልመጣም ብትይ ነው? በአሁኑ እንኳን የደወልኩልሽ ነገሮችን አስተካክለሽ እንድትመጪ ነው። ማለት እዛ አረብ ሀገር እንድመጣ? አዎ። ምን ነው? ኧረ ምንም። በቃ የፓስፖርትሽ ጉዳይ ስትጨርሺ ደውይልኝ። እሺ እደውልልሻለሁ። እሺ እኔ ልጅ ሰሞኑን እንደውላለሁ። እሺ ማዬ ቻው፣ እወድሻለሁ። እሺ እኔም ቻው። ቁጭ እንደሱ። ታዲያ ምን ነበር ያልከኝ? ጥጃ አልመስልም አላልከኝም? ጥጃ ኮንኩማ ፖሸርከኛ። ለምን ብዬ ትንሹ አንቺን ፖሸሬ ምን ላገኝ? ምን ሊገኝ ንገረኝ እስኪ። እንዴ ዳግምስ ወጣ? አያረገውም። ምን ነው ጭራሽ? እንዴ ካረገውማ ወይኔ ይፍሩ ብረቱ የጥንት የጠዋቱ የመሰረቱ አለ
አንሰማም አንደመጥም ማለት ነው። አዎ እንዴ የምሄድበት አለ ብየው ወይ ካላመሸክ ለምን ራስ አትሄድም? ማምሸቱንስ አላመሽም ነበር። በቃ ሂድ በቃ ሂድ። እንደቀላል ልቤን ፍርሃት እያለው እንዴት ነው የምሄደው? ለምን አትፍራ፣ ችግር የለውም አባ ሂድ። ምንድን ነው የምፈልገው? ሳንቲም እየፈለግኩ ጥዬ። ታዲያ ሳንቲም እንደዚህ ነው የሚፈለገው? እና እንዴት ነው? ድፍን ነው ዝርዝር ነው። ዝርዝር ከሆነ ታዲያ ጥረዋ። ሳንቲም አንተ ሳንቲም አንድ ነው የምፈልገው? አዎ አንድ ከሆነ ልክ ነው። እናንተ ኧረ ዝም አሉ። ገልቱ ደግሞ ምንድን ነው? ገልቱ እንግዲህ ነጉላ ማለት ነው። በስመ አብ። ነጉላ ደግሞ ምንድን ነው? ነጉላ ደግሞ አንጋሬ ማለት ነው። አንጋሬ ደግሞ ፈልግ አንብቡ። የኛው ቋንቋ ነው፣ ተሌላ አላመጣሁትም። አብሰው የእንትንሽ የነጉላ የአንጋሬን እንዳረሰው መቲ በዚህ ትንሽ ጉዳይ ተጣልተን ትቀራለች። ይፍሩዬ ዛሬ ምንድን ነው? በጣም ተክዝሃል። ሀሳብ እየተጫወተብን ቤት በኩል እንጫወት ወይ ይፍሩዬ? ወይ እንደዚህ ባያጋጥመኝ እንደዚህ የተከዝከው ወንድሜ ምን ላድርግ? አንዳንድ ጊዜ ያጋጥማል። ልክ ይፍሩዬ እኮ አንተኛ እኮ ደስ የሚል ጨዋታ ማር። ይፍሩዬ ተጫወት፣ ጨዋታ ተጫወት። አላስብም ስለምትለኝ እኮ አንድ ነገር ልንገርህ። እስኪ ስደበኝ እኔን። እዚህ ምድር ላይ እንደው እንዳንተ የታደለ ሰው አለ? ምንም የማታስብ አታሞ ራስ። አታሙ ምንድን ነው? አታሙ ከበሮ ነው ሲደለቅ። አታሙም በለኝ ታምታሙም በለኝ አንተ እኔ ደስ የምትለኝ ስትጫወት ስትሰድበኝ። ጭራሽ ደግሞ ቁጭ ብሎ መውደቅ ጀመረ። አንተ እስከ ዛሬ ቆመህ ደፍ ነበር የምትለው፣ አሁን ደግሞ ቁጭ ብለህ ጀመርክ እንዴ? ይፍሩዬ ስምንት ችግር የለውም። ምን አባቱ ስምንት ምን አቆጣጠረ? ዝም ብለህ ሁልጊዜ እየጠጣህ አትሄድም? ሄሎ መቲ፣ ሰላም ነው? አለሁ። እንዴት ነህ? ምነው ዛሬ ጠፋክ? መጥቼ ነበር እኮ አንቺ የለሽም። አዎ በጊዜ ነው የወጣሁት፣ ስለዛ ነው። ምን ነው በሰላም? አዎ በሰላም ነው። ነገ ስንገናኝ የምነግርህ ነገር አለ። መቲ የተፈጠረ ችግር አለ እንዴ? አይ ምንም የለም፣ ስንገናኝ እነግርሃለሁ። እሺ ደህና ደሪ። እሺ ሰላም ደር።
እኔ የምለው አባዬ መቲን የሚጠላት ለምንድን ነው? አውቃለሁ። ያው እንደ ሴት አይደለችም ብሎ ስለሚያስብ ነው። እንዴ እና አይደለችም እንዴ? ነች እንጂ። እስቲ ስለሷ በደንብ ንገረኝ። ይኸውልህ መቲ ማለት በጣም ንጹህ ልጅ ነች። እንደምትቸኩል እኮ አውቃለሁ። አባዬ ምኗንም እንደማይወደው አውቃለሁ። ግን ደግሞ በጣም ነፃ ነች። ከኔ ጋር ስትሆን በጣም ደስተኛ ነኝ። ግን እኔ ዝም ብዬ ሳያት መጥፎ ሴት ነው የምትመስለኝ። አንተ የተዋወቅበት መንገድ ጥሩ ስላልሆነ ነው። በጣም ጥሩ ልጅ ነች። ሳገኛት እኮ እንዴት ደስ እንደሚል። ግን ውስጥ ካመነበት እንደፈለግኩ ነው ወንድሜ። እሷ ግን እዛ ድዷን ታጸዳለች፣ እኔ እዚህ ያንተን ልብስ እዚያ አሰጣልሃለሁ። ቀልድ አንተ። እስቲ ሻይ ጠጥተን እንምጣ። በምን ነው የምታጠጣኝ? ታላቅ ወንድም አንተ እኮ ነህ፣ ረሳኸው እንዴ? ጋብዘኝ እንጂ። ጋብዘኝ አትልም ዛሬ? ወሬ ነግሬሃለሁ። ሻይ ነው ያልኩህ። ሻይ ወተት ምናምን ብትል አልሰማህም። የምር አልሰማህም። ብራዘር ምን ሆነ ነው እንዴ? ሻይ ተብሎ ማኪያቶ አለ፣ ማኪያቶ ተብሎ ወተት አለ፣ ወተት ተብሎ ቡና አለ። ግን ቡና እኔ አልጠጣም። እኔ ከዛ ስወጣ ነበር ማሰብ የነበረብኝ። አይ እኔ የምልህ ግን አባዬ ግን ለምን ከቤት አውጥቷ እንደሚል ገብቷል? አውቃለሁ። እኔ ስለሚያመኝ ለእኔ አስበው መሰለኝ። ልክ ነህ። ይኸውልህ አባታችን መልካም አባት ነው። ታውቃለህ አይደል? እናታችን ከሞተች በኋላ እንዴት አድርጎ እንዳሳደገ አውቃለሁ። ብቻ የሆነ ነገር ተሳክቶልኝ አባቴን ባስደስተው ትልቅ ህልም ነበረኝ። እኔ ላይ ሙድ እያያዝክ ነው? ኧረ አስቀልድ እባክህ አንተ። እወድሃለሁ ወንድሜ። ታውቃለህ አይደል? አውቃለሁ። እኔ እራሱ ወንድሜ። ትሰማለህ? እኔ አንተን ከዚህ በላይ መታገስ አልችልም። ጭቅጭቁ ይብቃ። ምንድን ነው እያልከኝ ያለው? የሰራውን እኮ ልቦና ያውቀዋል። እኔ እያስጠነቀቅኩ ነው። እድሜ ልክን እስር ላይ እንዳትበሰብስ። ደግሞም የዲሲፕሊን ማስጠንቀቂያ እንዳለብህ ታውቃለህ። እየሰማኝ ነው? እውነት እንደሆነ ተደብቃ አትቀርም። በዛ ላይ ደግሞ ይሄ ማረጌ ትጥቄ ምናምን እያልክ የምትኮፈስበትን ያላስፈታሁ እንደሆነ እኔን ያርገኝ። ታያለህ። ተው እባክህ። እኔ እኮ ጓደኝነቱ ይበልጣል ብዬ ነው እንጂ ህግ ህግ ነው። አይ ህግ። እኔ ይኸውልህ ያንተ ጓደኝነት በአፍንጫዬ ጥንቅር ብሎ ይውጣ። ተመስገን ነው። እንዴት አለ ጥሩ እናንተ እዚህ አንድ የማመሽበት ጠጅ ቤት አለ። በስመ አብ ወልደ መንፈስ ቅዱስ። አቤት ጫጫታ፣ አቤት ጫጫታ፣ አቤት ጫጫታ። ሰውን የሚያሰክሩ አሁን መጠጥ ሳይሆን ጩኸት። ሬዲዮ ብከፍት ቀዳዳ፣ ቴሌቪዥኑ ቀዳዳ፣ ሰው ቀዳዳ። ሰውም እንደ ሬዲዮ ይጮሃል፣ ሬዲዮም ይጮሃል። በቃ ሁለቱም ኮንታክት ነው። በቃ ሴኩሪቲ ያጠፋል። ወይ ታሪክ! ሰው በገዛ እጁ እንደ በሽታ ይሸምታል እንዴ? እናቴ ሰሞኑን ውሳኔሽን አሳውቂኝ ብላኛለች። እና ምን ወሰንሽ? እሷ ጋር ለመሄድ ነው። አታደርጊው እንዴ? ለምን አላደርገውም? እሺ ቆይ እዚህስ ምን አዲስ ነገር አለ? መቲኔስ የኔ ስሜት አብረን ያሳለፍነው ጊዜስ? እኔ እኮ በጣም ወድሻለሁ ዳግዬ። እኔም እኮ ወድሃለሁ። ቆይ ካንተ መለየቱ የምፈልገው ይመስላል? ይኸውልሽ እኔ እያልኩት ያለሁት በደንብ ገብቶሻል? በጣም ወድሻለሁ እያልኩ ነው። ይገባኛል እኮ ግን ዳጊ በቃ ከእናቴ አጠገብ መሆን አለብኝ። ለነገሩ መች ገባሽ? ቆይ አንቺ ከመች ጊዜ ጀምሮ ነው ለእኔ ሳታሳውቂኝ ብቻሽን መወሰን የጀመርሽው? እንዴ ዳግዬ ጮህብኝ አታውቅም። ምን ሆነ ነው? ይኸውልሽ እኔ በደንብ እያልኩት ያለሁት ከገባሽ አፈቅርሻለሁ እያልኩ ነው። አፈቅርሻለሁ። እንዴ ዳጊ እኔ እናንተ እኮ ከልጅነት ጀምሮ አብረን ያደግነው። ግን አሁን የምትለው ስሜት እኮ እኔ አላውቀውም። ማለት ይሄ ስሜት እኔን አይሰማኝም እኮ። አንቺ ስላላወቅሽው ስላልገባሽ ጥለሽኝ መሄዱን መረጥሽ። አዎ ግን ያ ማለት እኮ ተለያይተናል ማለት አይደለም። ማለት ከእናቴ አጠገብ መሆን ስላለብኝ ነው። እሺ መልካም መንገድ። ዳጊ ልቀቂኝ። ይኸውልህ እኔ አንተን ለመጉዳት አስቤ አይደለም። ይኸውልሽ ከዚህ በኋላ አንቺ ስትፈልጊ ብቻ አትወስኝ። እሺ ተረጋጋ። ምንድን ነው ያረጋጋ ጉዳይ አለ? በምንድን ነው የምረጋጋው? አንቺ ገና በጣም ብዙ ማይገቡሽ ነገሮች አሉ። በጣም ብዙ። ዳጊ ዳጊ
ያቺ ዘፈዝፈኝ ውይ ሶድሽ በእናትህ እኔ እኮ አንቺ ስዘፍኝ ደስ ስለሚለኝ። እሺ እኮ ዛሬ ቅርብኝ በእናትህ ስሙት በእናትህ አንተ ከምትሞት ስዘፍ ይላል ተቀበል እንቅልፍ እንደረበ ተኛልኝ እባክህ እንቅልፍ እንደረበ ተኛልኝ እባክህ በጣም ድክም ብሎኛል። ገብተን አረፍን በላ። አንተ ራስ ገባተኛ፣ እኔ ትንሽ ቆያለሁ። ምን ነው የተፈጠረ ነገር አለ እንዴ? እንተኛ እኮ ነው ያልኩት። አንተ ለምን አተኛም ገብተህ? ምንድነው የምጨቀጭቀኝ? አንተ ከፈለክ ራስ ገብተህ ተኛ። ምን ጨቃጭቀኛል? እሺ ካጠፋ ይቅርታ። ታዲያ ማን ሊሆን ይችላል? ከኛ ምን ፈልገው ነው? እኔም ግራ የገባኝ እኮ ይሄ ነው። ከኔነት ለአባዬ መስጠት ምን ማለት ነው እኮ? ይሄ እኮ የሚገርምም የሚደንቅም ነገር ነው። የሆነ ችግርማ አለ። አዎ እኔ ደግሞ የዚህን ችግር መነሾም መፍትሄውንም ሳላገኝ ከዚህ ቤት ሪሳ አይወጣም። አንተ ከሰው ጋር ተነካክተሃል እንዴ? ኧረ በፍጹም። እና ምን ሊሆን ይችላል? ምናልባት በቲት የመጣ ጣጣ እንዲሆን። እንዴ ማለት? ያቺ ንብድ ያፈቀራት ሌላ እንዲሆን። ይሄን ፈርዶበት ነው እንጂ ደግሞ እብድን ማን ያፈቅራል? እሷ የምትፈቀረች እንዴ? አባዬ ወይ ለፖሊስ ምን ያማችኋል እንዴ? አንተስ አዳምጥ። እኔም እኮ የዛ የቆፍጣና ሰራዊት አባል የነበርኩ ወታደር ነኝ። ይችን ጉዳይ ብዬ ነው እንደ ፖሊስ ጋር የምሄደው? እናንተ ተጠንቀቁ። እኔ የችግሩንም መፍትሄውንም ራስ ያገኘዋለሁ። እናንተ ግን የትም ቦታ ስትሄዱ ተጠንቀቁ፣ ራሳችሁን ጠብቁ። እኔ እሰራለታለሁ። እኔ ራሴ እስካሁን አልደወልክላትም እንዴ? እሷ እስክትደውል እየጠበቅኩ ነው። እስካሁን አልደወለችም። ወይ ምናልባት ስላልተመቻት ይሆናል።
እኔ ግን በጣም ቀሽም ነኝ። እስከዚህ ቀን እንኳን ከልቧ እንዳልሆነ መረዳት ያቅተኛል ወይ? አይ ነገሮች መስተካከላቸው አይቀርም። አባዬ ግን የት ሄዶ ነው? እኔ እንጃ። ምናልባት የተጣለውን ሰው እየፈለገ ይሆናል። ብቻውንማ እንደዚህ ያደርግ። አሊያም ወይ ያቺን ነገር ቋይ ያደረገ ይሆናል። ግን ይህን ነገር ሊያደርግ ያሰበው ሰውዬ የምር ምን አቅዶ ነው? እኔ እንጃ። እቅዱ ትተህ መነሻ ምክንያቱ ብናውቅ አይሻልም? ይህ ነገር አጋጣሚ ይሁን እንዴ? የመድኃኒቴን ዕቃ ባይመለስ ገጠመኝ ብለን ልናልፈው እንችል ነበር። ይገርማል። ግን አንዳንዴ ባላሰብከው መንገድ እንደዚህ አይነት አጋጣሚ ሲመጣ በጣም ያስገርማል። ከሱ አልፎ ለማወቅ ራሱ ያጓጓል። እስቲ መጨረሻውን አብረን እናያለን። እኔም አይሆን እኔ ከዚህ በላይ መታገስ አልቻልኩም። መታገስ ህይወቴ ምን ያህል እየተበጠበጠ እንደሆነ ታውቃለህ? የእኛንም ህይወት እየበጠበጥከው ነው ያለው። በቃ ከዚህ በፊት ላለፈ ታሪክ ህይወቴን እየገባ መበጥበጥ የለብህም። ትሰማኛለህ? አንተ የትም ተዳርተህ መጥተህ እህቴንማ እንደዚህ ልታረጋት ተዳርተህም አትበል። የትም ተዳርተህ ነግሬሃለሁ። እየሰማኝ ነው? የእህቴን ህይወት ስትበጠብጠው ይህንን ሚስጥርማ የምታወጣ ከሆነ አልለቅህም። እኔም አልለቅህም። አሳያለሁ። እኔም አልለቅህም። ይህንን ሚስጥር ከጀርባሽ እስካሁን ዝም ያልኩህ ለእሷ ስም። ከዚህ በኋላ ግን ህይወቴን ልትበጠብጥ አትችልም። አልደራደርም። እየሰማኝ ነው? ከጀርባ የምትሰራውን ሴራ ደርሼበታለሁ። ብታርስ ይሻላል። ነግሬሃለሁ። ተናገር። አለበለዚያ ነግሬሃለሁ። በግንባርህ ነው የምልህ። ወይኔ አባ ባለፈው እንዲህ ተመቶ ዛሬም ይደግሟል። እኔ ገረመኝ እሱ አይደል ወይ? ሄደን እንፈልገው እንዴ? በዚህ ሰዓት የት ብለን ነው የምንፈልገው? እውነትን ነው ደግሞ የት ብለን እንፈልገዋለን? ደግሞ በጣም ነው የሚበርደው። አይ አባዬ ነው በእናትህ ደግሞ ሰዓቱ በጣም ሄዷል እኮ። አጎቴ ሁሌ የምጽፈው ታሪክ ምን አይነት ነው? ብዙ የተበተነ ታሪክ ያለን ሰዎች ነን። ምናልባት አንድ ቀን ይሰበሰባል ብዬ ተስፋ አደርጋለሁ። ደግሞ ሁሌ ታፋጫለህ። እንዴት አላፋጭ? ሐዘኔንም ጭንቀቴንም የሚያስረሳኝ ፉጨቴ ነው። ዳግምስ ወጣ እኮ። ምንድን ነው ሰሞኑ እንደዚህ የሚያክለፈልፈው? ያው አንድም እኛ ላይ በደረሰበት ችግርና ሌላው ደግሞ ከመቲ ጋር ትንሽ ተቆራርጧል።
ይኮራረፋሉ፣ ይታረቃሉ። አይ ወጣትነት እንደው እኔና ልምከርህ በመከርኩበት አሻፍረኛል። ቶ እንደፈለገ ይሁን አትናገረው። ወይ ታሪክ እኔ እሱን ሳየው ማን እንደማስታውስ ልንገርህ። ራሴን ምኑም ራሴን ትንሽ መልኩ ብቻ ነው ወደ እናቱ ሄደ የቀላው እንጂ ስራው እንደኔ ነው። ነፍሷን ይማረውና እናትህ ከዛሬ 2 ዓመት በፊት እስከ መሞቷ ድረስ እኔና እሷ መንገድ የወጣን እንደሆን ሴቱ ሁሉ እኔን ነው በቃ አይናቸው እሷን አንድ ዞር ብሎ የሚያይ የለም። የዚህ ጊዜ አንተና ትርፍ ትላለች። እኔ እኮ አይደለሁም እኔ ምንም አላደረኩ። እኔ መንገዴን ነው የምሄደው። ግን ሴቱ አይኑ አሁን በማን ይወጣል? እሱ ልክ በኔ እሱን ሳይ እኔ ራሴን ነው የማስታውሰው። አይ ጊዜ ደስ የሚል ታሪክ ነው ነገር ግን ተከስክ። እንዴት አልተከስ ያበደ ትዝታ ነው እንዴ? ያበደ ብቻ አብዶ የሚያሳብድ እንጂ ይሄ ወንድም እያበደልህ አይደለም። አያባ ምን ሆነ ነው? ጠፋብኝ እኮ። ጠፋውብሻ? ትንሽ እኮ ነገሮች ተደራርበውብኝ። ባለፈው ስለተፈጠረው ነገር በጣም ይቅርታሽ። አንተን እኮ ላስከፋ ፈልጌ አይደለም። አንቺ እኮ አላስቀየምሽኝ። እኔ ነኝ የማይገባኝ ነገር የጠየቅኩት። ይቅርታሽ መት ይሄን ረቂቅ መጽሐፍ አልመለሽውም እንዴ? ብታይ ልጁ እንዴት እንደሚያሳዝን። እንዴት? በቃ መጽሐፉን ሳነበው የሆነ ነገር እየተረዳው ነው። ተግባብታችኋል እንዴ? እንደዛ አይደለም፣ ስለ እናቱ ነግሮኝ ነበር። ይሄ መጽሐፍ ሳነበው ደግሞ አለ አይደለ እናቱ በቃ የሆነ ይሄ መጽሐፍ አንብቤ እውነቱን እስካውቀው በጣም ነው የጓጓሁት። ተግባብታችኋል ታዲያ? ስማማ ደግሞ ያቆምኩበት ቦታ በጣም ነው የሚያጓጓው። ላንብበውና በኋላ ቤት እመጣለሁ። ልትሄጂ ነው ታዲያ? በኋላ አገኛለሁ አይደል? እሺ ይቺ በቃ ቻው። እሺ ሄሎ ማዬ። ሰላም ነሽ ልጄ? ወይ እንዴት ነሽ? በዛው ስጠፍ ያለ መምጣት ፈልገሽ ነው አይደል? ኧረ ማዬ እኔ እንደዛ አላሰብኩም። በይተዩ ለማንኛውም ሰሙን እመጣለሁ። እውነትሽን ነው? አዎ እመጣለሁ። በቃ ይኸውልሽ እቺ ተላፍተን ተጋፍተን ያገኘናትን የቀበሌ ቤት ፏፏ አድርጌ እጠብቅሻለሁ። ያው ትንሽ መስኮቷ አካባቢ ፈርሳለች፣ ግን ያው እሱን ለማደስ ደግሞ ፍቃድ ያስፈልጋል። አንቺ ስትመጪ እንደምንም እናስተካክሏለን። ለማንኛውም የነገረሽ ብዬ ነው። እሺ እናቴ፣ እውነት በጣም ነው ደስ ያለኝ። በጣም ነው የምወድሽ። እሺ ቻው ቻው ልጄ። እሺ ቻው።
አገኙ አንተን አይደል አባትን ወንድሜን በክራንች የመታየው ገድሏል አባይ አለቅም። እሺ አንተ ነህ አንተ ሆነህ እኔንም ልጄንም በክራንች ልጨርሰን የነበረው። በል ተነስና ሂድልኝ። እጄን በእጄ በልቼ ነበር። አቤቱ ፈጣሪ ሂድ አሁን። ውይ ጎረምሳው ትልቁ ምን ነው? አባዬ ዝም ብለህ ነው አንተ። ዛንቄ በገለው ይሻላል። አሁንም እዛው ላይ ነህ እንዴ? ምንድን ነው የነገር ቋንጣ? አድሮም እዛው ላይ። እኔ አንተ እንደው ምን አይነት እኔ አራዳ ትመስለኝ ነበር። ያው ለመግደልም ለማኖርም ምክንያት ያስፈልግሃል አልኩህ። ምክንያታዊ ሁን። አንተ ለምን እንድትሆን ፈለክ? እሱን ሌላ ጊዜ እነግርሃለሁ። ቆይ ለሁሉም ጊዜ አለው። ምን ያጣድፋል? ይህም አሁን ብሎ ከመቲ ጋር ሊለያየን ያሰበ ሰው መሆን አለበት። አይ ዶሮ ብታልም ጥሬዋን አሉ። ተመልሰህ እዛው በቃ እሱን ምክንያት አታርግ። ለያያቸው። ለያይ። ይሄ ያንተ ጉዳይ ነው። ስማ እንዲህ ብለህ ዝፈላል። ጀማመረኝ እንግዲህ እንደ ኩርፊያ ሊያረገኝ መጨነቅን አልወድም። ምን አባቴ ላድርግ? በልና ዝፈላል። አይ ፍቅር ኧረ ፍቅር አይነ ቢሴ ወንድ አይል ሴት አይል ቄስ አይል መለኩሴ አለ። ወይኔ ልጄን እንዲህ ፍቅር መጫወቻ ያድርግህ። መጫወቻ ተጫወተብሽ። ወይኔ ልጄ አዲስ አበባ የተጳጳስ ይመጣል አሉ። ይህንም አሁን ብሎ ሊለያየን ምንም አለ እኮ። ከዛ ከሸንካላ ጋር አንድ ላይ እንደሆናችሁ ደርሽበታል። ስለማታውቀው ነገር አትዘባል። አንቺ ነሽ እንጂ ያልገባሽ መቲ። እሱ እኮ እኔና አንቺ ሊለያይ አስቦ እኮ ነው። አይደለም። እንዴት? እሱን ማወቅ ከፈለግ አባትን ሄደህ ጠይቀው። እሺ አረ መድኃኒቴን አጣሁት። ቤት ፈልገው አታጣውም እንዴ? መድኃኒቴን አጣሁት እያልኩ እኮ ነው እኮ። ቤት ፈልገው አታጣውም እንዴ? እኔ ታውቃለሁ። አንተ ስለ ልጁ ነው አይደል የምታስበው? እኔ እኮ መድኃኒቴ ጠፋ እያልኩ እኮ ነው። ቤቢ አንተ ያስቀመጥከውን ዕቃ እኔ ከየት አገኘዋለሁ? ገብተህ ፈልገው አልኩ አይደል እንዴ? ምን ይዘህ እኔ እኮ እሷ ደግሞ በመሀል አለች። ገብቷል? እንዳላስቀይመው ደግሞ እሷ ትቀየመኛለች። ከእሷ ጋር መጣላቴ ብዬ ነው እንጂ እኔ በጣም ነው የመረኝ። በቃ ጓደኞች አይደል እንዴ? አልነግረንም እንዴ ይለኛ። ምን እኔማ አልገባኝም እኮ ፍላጎቱም እንደሆነ እኮ ስላልገባኝ እኮ ነው። አሁንም ይውል ነገሩ እኛ እንቋጨዋለን። እኛ በቃ ጓደኛ ለመቼ ነው? ለኛ ተወው። አሁን በድብቅ ነው የምፈልገው ግን
ጭራሽ ለዚህ ሰፈር እንዳይመጣ አድርጉልኝ። እሷ ጋር እንዳይደርስ አድርጉልኝ። እኔ ችግር የለም። የሰፈር ሙዳችን ታውቂያለሽ? አውቃለሁ እኮ እሱ ስላለ ይኸውልሽ፣ በእናትሽ ሰፈር እንዳይመጣ ብቻ አንተ አድርግ። እሱ ብቻ እንጂ ለኛ ተይው ችግር በድብቅ አድርጉልኝ። እኔ ማስቀየም ስለማልችል ነው አባቴ። ኖርማል አባቴ በቃ ከሰታለሁ ተመልሼሽ። እንዳያሳስብሽ ብራዘር። አባቴ ዛሬ ፈታ ብራዘር እንዴት አደረጋችሁልኝ? ሸባን አደረግነው። ሸባ የምርኝ ነው። የምሩ ነው? አዎ ነገረው እንዴ ነገረው ራስ ሸባን አደረግነው የምር። በቃ እኔ እሱ ነው የምፈልገው። ከዚህ በኋላ ያለውን ደግሞ እኔ እወጣዋለሁ። በጣም ነው እሺ የማመሰግነው። እንደ ጓደኛ ተባብራችሁ ስላደረጋችሁልኝ ብቻ እሺ። ሌላውን ችግር የለም ራሴ እወጣዋለሁ። ይመቻችሁ። እሺ አብሽር ብራዘር። በሰላም ታናገረኝ ትችላለህ? ምን ነው የምትፈልገው? ምንም። እና ለብሮ ቤተሰብ የምታስጨንቀው? በዛ ላይ ከመቲ ጋር በተደጋጋሚ እያየሁ ነው። ትሰማኛለህ? እኔ ከሷ ጋር ምን እኔ አሁን ብቻዬን መሆን ነው ፈልገው። እሺ ከተዋወቃችሁ ቆያችሁ? ለምን ሄደህ እሷን አትጠይቃትም? ስማ ማትነግረኝ ከሆነ ሌላ ነገር ላስብ ነው። ይኸውልህ የምታስበውን ሀሳብ ጠቅላላ አባቴ ይነግራል። እሺ አልገባኝም። እሱ ያስረዳል። ስማ እሱን ቤት ስገባ አወራዋለሁ። አንተ ብትጠነቀቅ ነው የሚሻል። እሺ ጥሩ ምርጫ አይመስለኝም። ይኸውልህ ከዚህ በኋላ ግን ከመቲ ጋር ይሄ የመጨረሻ ማስጠንቀቂያ ነው። ስማ ከዚህ በፊት እንዳሰብከው ሌላ ነገር አደርጋለሁ ብትል የአሁኑ ዙር መቼም አልምርህም። ትሰማኛለህ? አባትህ እድሜ ልኩን እየመጣ ሲነዘንዘን ሲጨቀጭቀን ነው።
ሁሉን ነገር ደግሞ ጠንቅቆ ራሱ ያውቀዋል። ሂድና ጠይቀው ይነግርሃል። እየመጣ እኔን አነዝንዘኝ አጭቅጭቀኝ። በቃ ይበቃል። ምንድን ነው የምታወራው? እማወራውንማ ይነግርሃል። ሄደህ ጠይቀው። ስማ እኔ ከአንተ ጋር መጣላት ማልፈልገው ድጋሚ መቲ መጣት ስለማልፈልግ ብቻ ነው። እሺ እሱም ቤት ስገባ አወራዋለሁ። አንተ ግን ተጠንቀቅ፣ የመጨረሻዬ ነው። ይኸውልህ ትሰማኛለህ? እኔ ጋር 30 ጊዜ እየተመላለስክ ቡርንቡር የምትለውን ነገር ሌላ ቦታ ላይ ሄደህ ፈንጭበት። እሺ እየመጣህ እኔ አትነዝንዘኝ። ልጄ ሁሉንም ነገር በአካል ለመናገር አቅም አጣሁ። በመጀመሪያ ይቅርታ አድርግልኝ። ምክንያቱም እስከ ዛሬ ደብቄ የኖርኩት አንድ ሚስጥር አለ። ከእናታችሁ ላለመለይ ስል የፈጸምኩት ውትድርና ካምፑስ በነበርኩበት ጊዜ አንድ ሴት ተዋውቄ ነበር። ከእሷ ጋር አብረን ብዙ ህይወት አሳልፈናል እና ልጄ በአንድ ቀን ስህተት አንድ ነገር ተፈጠረ። ይኸውልህ ያ በክራንች የሚጣላን ሰው የገዛ ወንድም ነው። ከሌላ የወለድኩት ልጄ ነው። ይህን ደብቄ የማን ነው ይሄ ደብዳቤ? እንጂ አባዬ አሁን ሰጡኝ እኮ ነው ሲሄደው። በክራንች የት ነው ሄዱሽ አባዬ? እኔ ምን አውቃለሁ፣ ወደ ቤት ሂድ ብሎ ይህን ደብዳቤ ሰጠኝ። እና እስከ ዛሬ ከገዛ ወንድሜ ጋር ነው ሲያጣላኝ የነበረው? ይገባኛል ለምን እንደዚህ የምትሆን እውነቱን እንድታውቀው ብዬ ነው። በእርግጥ እኔና እናትህ በአፍላ ወጣትነት ዘመን ማንም ሰው እንደሚገናኘው በአጋጣሚ ተገናኘንና አንተን አፈራን። ግን የተሰራው ቤተሰብ እንዳይበተንብኝ ስል ከሷ ጋር ራቅኩኝ። ያልካውን በል ግን ምንም ይሁን ምን አንተ ልጅ መሆንን ፍጀም ተናግሬም አላውቅም። አንተ እኮ እናቴን ከልብ ባህር ነበር የሚቀርብከት። አዎ እኔና አጎቴ ወንድማማች ያህል ነበር የምንቀራረበው። ጓደኝነታችን እጅግ የጠና ነበረ። ግን እኔና እሱ አንድ ወቅት በምንጫወትበት ቦታ ላይ እህቱ መጣች። አንተ እናት በጨዋታ ተግባባን። ከዛ ወዳጅነት መሰረት ልክ ነህ። በአጋጣሚ ነው። ይኸውልህ ልጄ አትበለኝ። ልጄ የምትልበት ጊዜና ሰዓት አልፏል። እባክህ ይቅር በለኝ። ይቅር አትበለኝ። ለማንኛውም ቆይ ልንገርህ፣ አጎትህ ከእናትህ ጋር ባነሳብኝ ጊዜ ብዙ ጊዜ ተከራክረናል። እኔ ቤተሰቤን መበተን እንደማልፈልግ ነግሬዋለሁ። ግን አላስቀመጥ ችለኝ አጎትህ ራሱ እንደገደለ ነው አይደል የምታውቀው? እባክህ ልጄ እኔ ነኝ የገደልኩት። ጸጸቱ አላስቀምጣልኝ። እባክህ የምትፈልገው ነገር ካለ ቅጣኝ። አጎቴን አንተ ነበር የገደልከው? አዎ ምንም ልክድ አልፈልግም። እኔ ነኝ። እባክህ ቅጣኝ። እድሜ ልክህን ጸጸት ሲቀጣ ይኖራል። ይኸውልህ ግድ የለም የፈለግከውን ቅጣኝ። ለመቀጣት ዝግጁ ነኝ። ይቅርታ አላደርግም። አንተ
አንተ ያፈርክበትን ታሪክ ዓለም እንዲያውቁ ማድረግ። ይቅርታ ለመጠየቅ አርፍደሃል። ካረፈርክ ነው የመጣው። እድሜ ልክህን ጸጸት ሲቀጣ ይኖራል። አይገርምም? ብዙ ነገሮች መዘዛቸው ብዙ ነው። ግና ሁሉም ቀኑ ሲደርስ መልስ ያገኛል። እውነትም በእውነትነቷ ከፍ ትላለች። እንዴ ወዴት ሄዶ ልጄ? መጣሁ አባዬ። አዎ እውነት ከዚህ መጽሐፍ ብዙ ነገር ነው ያወቅኩት። መጽሐፉን አጎቴ ነው የጻፈው። ፍቅር ከልብ ካልሆነ ዋጋ ያስከፍላል ይላል። እውነት ነው። ፍቅር ከልብ እንጂ ከአንገት በላይ ሲሆን ምንም ዋጋ የለውም። ግን ደግሞ ይበልጥ ቢታተም ደስ ይላል። አዎ አባቴ መጽሐፉ እንዲታተም ሙሉ ወጪውን እሸፍናለሁ ብሏል። ይህንንም ታሪክ ሁሉም ሰው እንዲያውቀው ይኸው አሁን ላሳትመው ይዤ እየሄድኩ ነው። እኔ የምለው ለዳግም ያለሽ አመለካከት ማለቴ ያለሽ ስሜት ምን ይመስላል አሁን ላይ? አሁን ከልቤ እንደሆነ ተረድቻለሁ። ያው ፍቅር ከልብ እንጂ ከአንገት ከሆነ ምንም ዋጋ የለውም አይደል? እሱ ነው እኮ መልእክቱ። በይ ሂጂ። እሺ፣ በጣም ነው የማመሰግነው።
በእያንዳንዳችን ቤት ውስጥ ብዙ የተደበቁ ታሪኮች አሉ። ልክ እንደዚህ ፍቅር ከልብ እንጂ ከአንገት በላይ ምንም አያደርግም። እኔም አጎቴ የጻፈውን የእናቴን ህልም ሰው እንዲያውቀው ላሳትመው ይዤው እየሄድኩ